ውጪ ከህይወቴ ሲጀመር ራስሽ ውጪ ከዚህ በላይ ከህይወቴ ሰላም ውድ ተመልካቾቼ እኔ የሚገርመኝ ነገር ማለት ነው ልዑል አንዳንዴ የሚወዳትን ሴት ለራሱ ለማድረግ ሲፈልግ ብዙ ነገር እንደሚያደርግ አትጠራጠሩና ልዑል ማለት ነው እውነት እንደው ያብን እንግዲህ ወዶ ፈቅዶ ቀለበት አድርጎላት ለነገሩ ቀለበት ልብን አያስርም መቼም ሲጀምር ማለት ነው እና ወዶ ፈቅዶ ያን ነገር ካደረገ በኋላ ሄሉን በዚህ መልኩ መጉዳት ለምን አስፈለገው ያብስራ ማለት ነው ሲቀጥል ደግሞ ልዑል እውነት እንደው ለሄሉ አዝነህ አስበህ ነው ይሄ ነገር እውነት ይውጣ ብለክ ያተጋፈጥከለህ ጥያቄ ሆኖብኛል ምክንያቱም አንዳንዴ እንደዛ ምንጭቅ አድርጎት ያኔ በቀለበቷ ሰዓት ላይ እውነቱ ይወጣል ትጎጃለሽ ታያለሽ እንደማይወድሽ እንደማያፈቅርሽ ብሎ ፎክሮ ሄዶ ነው እቺ ልጅን ይዞት ይመጣው ለምን ያብ ከዚህ ልጅ ጋር ካልጨረሰ ከሷ ጋር ካልጨረሰ እንግዲህ ቀለበት ለማድረግ ምን አስገድደው መቼም ሽጉጥ ተደቅኖበት አላደረገም ፈቅዶና ወዶ የኔ ትሆኛለሽ ብሎ ያደረገው ነገር ነው ወይንስ ሌላ ቦታ እንዳትሄድብህ ወይንስ ልዑል እንዳይወስድብህ ብለህ ነው ይሄ ነገር ያደረከው ጥያቄ ሆኖብኝ ማለት ነው እስቲ ተመልካቾቻችን መልሱት እና ሄሉ ደግሞ ተረጋጊና ማስተዋል አለብሽ ገባሽ አስተዋይ ልጅም ነሽ ብዙ ነገሮችን አሳልፈሻል ብዙ ተቆርተሻል ዛሬ ብቻ አይደለም ይሄ ነገር እየሆንሽ ያለሽውና እስቲ አስተዊ እየተደረገብሽ ያለው እየሆነብሽ ያለው ነገር እስቲ ቆም ብለሽ አስቢ እንዴ ይሄን ያህል እቺ ልጅ ለምንድን ነው በዚህ መልኩ የምትጎዳው አፈቀርኩ ስትል ወደድኩ ስትል ዋጋ መክፈል አለባት እንዴ በዚህ ያክል ዋጋ መክፈል አለባት ወይ አስባችሁታል እንዴ አሁን እኔ ማን ይሞት እንዳው ያብስራ የምትባለው ሄሉን በዚህ መልኩ ትጎዳታለህ ብዬ አስቤ አላቅም ነበር የእውነት ስትታይ ጥሩ ሰው የምትመስለው አስተዋይ ሰው የምትመስለው ቁመናህ ውበትክ ምን ዋጋ አለው እዚህም እዛም የሚያሯሩጥህ ከሆነ ማለት ነው ያልጨረስከው ጉዳይ ከነበረ ሳትጨርስ ለምን መጣክ እንደገና መልስክ የዚች ምስኪንን ልብ መስበር ለምን አስፈለገው እና አሁንም ቢሆን ፎቶ ስላሳያችኋት ወይ ደግሞ ለምንድን ነው እሺ በግልጽ ከልጅቷ ጋርም እንደማትፈልጋት ለምን በግልጽ ማትነጋገረው ገባ ለምንድን ነው በግልጽ ማትነጋገረው ፊት በሐሳያትና ካንተ ጋር የሆነ ኮንታክት ባይኖራት እቺ ልጅ እዚህ ድረስ ደርሳ አታወራትም ሄለንን ከምር አታወራትም ሄለንን ግን አንተ ጋር የቀረ ነገር አላት አንተ ጋር ያላለቀ ነገር አላት ያላለቀ ነገር ጉዳይና ያላለቀ ነገር ካለ ሴቶች መቼም አይፋቱም ሲቀጥል ደግሞ አሁን ለምሳሌ ሌላ ቦታም እንዳትሄድበት ትፈልጋለህ ካንተ ልጅቱ ሌላ ቦታ እንዳትሄድበት ትፈልጋለህ ሄለን ደግሞ እዚህ ጋር ማሰቃየት ትፈልጋለህ በቀለበት አስረ ማለት ነው እኔ በሆን ቀለበቱን አፍንጫ ላይ ነበር መወረወርልክ ይሄ ሁሉ መዘዝ ይዘህ መጣኸው ማለት ነው እና ልዑል ምንድነው ሐሳብክ ምንድነው ፍላጎትክ እውነት ሄሉ እንዳትጎዳብህ ፈለገ ነው ፈርተህ ነው ወይንስ ይሄ ረብሻው ደስ ብሎክ ነው ረብሻው ደስ ብሎክ ነው ምክንያቱም ባይሆን ለብቻው ተናግራት ነበር በርግጥ አሰማህም ሲቀጥል ሄሉ ለመረጋጋት መሞከር ያለብሽ የመጀመሪያ ፍቅረኛው እንደሆነች ነግሮሻል የድሮ ፎቶ ነው ያሳየችሽ ያለችው ገባሽ እንደገና እሱ ማዳመጥ ካለብሽ ማዳመጥ አለብሽ ማለት ላረጋጋሽ መሞከረው በዚህ መልኩ ነው ለማጣራትም ሆነ ለማውራትም ምክንያቱም ልዑል በተንኮል መጥቶብሽ እንዳይሆን ብዬ ነው ሳስበው ልዑል በተንኮል ከመጣብሽ አው ያልሆነውን እሷን ከተነጋግሩ የኔ እንድትሆን አንቺ ደግሞ እሱን እንድትወስጂ ምናምን ተባብሎ ተነጋግረው ከሆነ ኦፍ ኮርስ የሱ ልትሆኛ ትችይም አሁንም ምን ነገሮች ሁሉ ያበላሽብሻል ማለት ነው ለምን መሰለሽ እንዲህ ያስቡት ይመጡት ሁለቱም
ክሮስ የሆነ ነገር አስበው ነው የመጡት። ገባሽ? አንቺ ላንቺ በእጅሽ እንዳስገባልሽ ከፈለሽ ይሄ ነገር አግዢኝ ብሏት ከሆነ እንደገና ደግሞ ሲቀጥል ደግሞ እሱ ስለሚወድሽ ደግሞ የሱ ለማድረግ ስለሚፈልግ ይሄ ነገር ተጠቅሞብሽ ይሆናል ለሁለት ማለት ነው። የሁለት የቤት ስራ ሰርቶብሽ እንዳይሆን ነው እና ከያብ ጋር ሊያጣሉሽ እንዳይሆን። ምክንያቱም የምታሳይሽ ፎቶ ኦፍ ኮርስ እንኳን ከሱ ጋር አንቺና እሱ እንኳን በአሁን ሰዓት አላችሁ፣ ያብ ስራም አንቺም አላችሁ፣ አንድ ላይ ፎቶ ተነስታችኋል፣ አብራችሁ አላችሁ፣ ያሳለፋችሁት ነገር አለ ምናምን ገባሽ? ስለዚህ ያ ነገር ሊደንቅሽ አይገባም። እኔ እንደ ሀሳብ ግን ሉል ሊያጣላሽ ነው የፈለገው። ምክንያቱም እሱ በእጁ ላይ አደርግሽ ነው የፈለገው። ከዛ ደግሞ እሷ ደግሞ ላንቺ ስለምትወጁ ወደ አንቺ እንዲመጣልሽ ደግሞ ይሄን ነገር እናድርግ ተባብለው ተመካክረው የመጡ ነው ይመስለኝ። ስለዚህ ቀስ ብለሽ ታስቢበት ይገባል ባይ ነኝ። እኔ እንደዛ ነው ይመስለኝ። በእውነት ግን እውነት ያብስራ ለሄሉ በህይወቷ ለመቀለል አስበህ ከሆነ በቃ ከጎንህ እንድትሆንልህ ብቻ ወይ ደግሞ ከሷ ጋር ትንሽ ተጣልተክ ከጎንህ እንድትሆንልህ ማጽናኛ ልታረጋት ፈልገህ ከሆነ ይሄ ቢግ ሼም ነው በእውነት። እንኳን እሷን አይደለም እኛንም አሳዝነህናል። ሄሉ የህዝብ ነች፣ የኢትዮጵያ ልጅ ነች። ሰው ይወዳታል፣ ሰው ያከብራታል። በምትጎዳው ልክ ደግሞ ያ ሁሉ ህዝብ ይጎዳል። ገባህ? ለአንተ የሰጠህን ቦታ እየቀነስከው ነው የምትሄደው፣ እያወረድከው ነው የምትሄደው። በሷ ውስጥ የታየኸው ነገር ይወርዳል። ገባህ? ስለዚህ አሁንም ቢሆን ልታስብበት ይገባል። ወደ ቀልብ ተመለስ ነው መልክ። ወደ ቀልብ ተመለስ። ሄሉንም አታስከፋብን። ገባህ? ሄሉ መከፋቷ ብዙዎችን አናዷል፣ እኔንም አናዷል። የሄሉ መደሰት ሁላችንንም ያስደስተናል። ገባህ? ይሄ ነው ምለው። ሲቀጥል በቃ ይሄ እውነት ከሆነ ካንተ ጋር ያለው እውነት ካለች ምን ጊዜም አይቆይም። ገብቷል? እኔ እንደ ሀሳብ ግን ያገዝኩ ነገር ቢኖር ደግሞ ድንገት ልዑል ለራሱ ሊያደርግ ስለፈለገ እየተጎዘጎዘ ያለው ነገር እሷም ደግሞ አልፈልግሽም ስላልካት የራሷን ለማድረግ ስለፈለገች ሊሆን ይችላል ይሄ ነገር ተፈጠረውና ሁለት አንተ ቆም ብለህ አስበህ ሄሉን ልታነጋግራት ይገባል። ሐሳብን ግልጽ ልታደርግ ይገባል። ገባ? ይሄ መሽመድመድ የለብህም እንጂ ያ ሁሉ ነገር ሰርተህ ከዛ በኋላ መልሰክ በእንደዚህ አይነት ነገር አይከብድም? እውነት አለው ልዑል እስኪባል ድረስ ይሄ ከባድ ቢግ ሼም ነው ያደረከው ነገር። ለማንኛውም እኔ የሚመስለኝ ይሄ ነው። ተመልካቾቻችን እስቲ እናንተንም ሐሳብ ኮሜንት በኮሜንት ሴክሽን ላይ አስቀምጡልኝ። በተረፈ በጣም ነው የተናደድኩት ከሚባለው በላይ ማለት ነው።